ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሌላ ቀላል ስራ ይዤላችሁ መጥቻለሁ። የዚህን የኮስተር አሰራር አሳያችኋለሁ። በሲንተቲክ ሌዘር እና በክርን የሰራሁት ትኩስ ነገር ወይም ቀዝቃዛ ነገር ጠረጴዛ ላይ ለማስቀመጫ ልጠቀምበት እንችላለን። እንደዚህ ወይም ሳይዙን ከፍ ማድረግ ደግሞ ምግብ ጠረጴዛ ላይ ለሳህን ማስቀመጫ ልትሰሩት የምትችሉት ነው። በጣም ነው የሚያምረው፣ ትወዱታላችሁ። እኔ ለገና እንዲሆን በእነዚህ ሁለት አይነት ክሮች ነው የምሰራው፣ በነጭና በቀይ። በመረጣችሁት ክር ልትሰሩት የምትችሉት ነው። ሁለት አይነት ኪሮሽ መስሪያዎችን እጠቀማለሁ። 1.1 እና 3 ሚሊ ሜትር ኪሮሽ መስሪያ፣ መቀስ፣ ክብ መስሪያ፣ መብሻ እጠቀማለሁ። ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። መልካም ቆይታ። ይሄንን ሲንተቲክ ሌዘር እጠቀማለሁ። እንደምታዩት ክብ ሰርቻለሁ። እንደዚህ በክብ መስሪያ ነው የሰራሁት። እናንተ ሌላም ዘዴ ካላችሁ ክብ መስሪያ መጠቀም ትችላላችሁ። ይሄ ዲያሜትሩ 10 ሴንቲሜትር እንዲሆን አድርጌ ነው ክብ የሰራሁት። ከዛ ሆነ ዙሪያውን እንቆርጣለን። እንደዚህ ክብ ቆርጫለሁ። ከዛ ዙሪያውን ምልክት እናደርጋለን። የምናስገባበት እያስገባን የምንሰራበትን እኩል እንዲሆን ምልክት አደርጋለሁ። እንደዚህ ማርከር እጠቀማለሁ። አለፍ አለፍ እያልኩኝ ምልክት አደርጋለሁ። እንደዚህ ዙሪያውን ምልክት አድርጌያለሁ። አሁን እነዚህን በእንደዚህ ቀጠን ባለው እበሳለሁ። ይሄ ከሌላችሁ በመርፌም ሰፋ ሰፋ ማድረግ ትችላላችሁ፣ የግድ አይደለም። ኪሮሽ ስናስገባ እንዲመቸኝ ነው። እንደዚህ በትንሹ ነው፣ የተለያየ ስፋት አለው ይሄ። እንደዚህ ዙሪያውን በስቻለሁ። አሁን በቀላሉ ማስገባት እችላለሁ። በቀጭኑ ኪሮሽ መስሪያ በዚህ እጠቀማለሁ። 1.1 ሚሊ ሜትር ነው። ከዛ በዚህ በቀዩ እሰራለሁ። መጀመሪያ እንደዚህ ክሩን ስቤ አወጣለሁ። እንዲህ ከዛ አንድ ሰንሰለት በየመሃሉ እየሰራው እያንዳንዱ ላይ ነጠላ ኪሮሽ እሰራለሁ። እንደዚህ አንድ ሰንሰለት፣ አንድ ነጠላ ኪሮሽ፣ ይሄንን አብሬን እየሰራው ያለሁት በኋላ እንዳላስገባ አብሮ መስራት ይቀላል። መጨረሻ ላይ ደርሻለሁ። እንደዚህ ዙሪያውን ሰርቼ ከዛ ዙሩን ገጥማለሁ። የመጀመሪያው ላይ አስገብቼ በስሊፕ ስቲች እንደዚህ አያይዛለሁ። ከዛ አንድ ሰንሰለት ሰራና መስሪያዬን እቀይራለሁ። አሁን ተለቅ ባለ በዚህኛው በ3 ሚሊ ሜትር መቀጠል እችላለሁ። ይሄኛውን ዙር ማረገው እያንዳንዱ ስቲች ላይ ነጠላ ኪሮሽ እሰራለሁ። በዚሁ ከለር ከዚሁ ጋር ጀምሬ በመሃል ሰንሰለት አልሰራም፣ ዝም ብዬ አንዳንድ እሰራለሁ። እንደዚህ
ዙሪያውን ነጠላ ኪሮሽ እንደዚህ በቀላሉ እንሰራለን። መጨረሻ ላይ ደርሻለሁ። ዙሩን ጨርሼ ይሄንን ዙር እገጥማለሁ። አሁንም የተነሳንበት ላይ አስገብቼ እንደዚህ በስሊፕ ስቲች ዙሩን ዘጋለሁ። አንድ ሰንሰለት ሰርቼ ይሄን ክር እቆርጣለሁ። እንደዚህ ከዛ ይሄንን ወደ ውስጥ ማስገባት እችላለሁ። እንደዚህ ይሄንን በኋላ ቆርጠዋለሁ በደንብ አስገብቼ። ከዛ በዚህኛው ክር እዚህ ጋር አንዱ ጋር ጨምራለሁ። እንዲህ ክሩን ስቤ ያወጣለሁ። ከዛ 3 ሰንሰለቶችን ሰራለሁ። 1 2 3 ክሩን እንዲጠልፌ እዚህ ውስጥ አስገባለሁ። ከዛ እንደዚህ በሁለቱ ብቻ አሳልፋለሁ። አሁንም ጠልፌ እዚህ ውስጥ በሁለቱ ብቻ አሳልፋለሁ። አልጨርሰውም እንዴ። ከዛ አንድ ጊዜ አሁንም በሁለቱ ብቻ እንደዚህ ሲቀሩኝ በሁሉም አሳልፋለሁ። ከዛ አንድ ሰንሰለት ሰርቼ 1 2 ዘለና ሶስተኛው ላይ እንደዚህ አያይዛለሁ። አሁንም 3 ሰንሰለቶችን ከዛ መልሼ እዚህ ውስጥ በሁለቱ ብቻ እንደዚህ 3 ጊዜ እንዲህ እናስገባለን። ከዛ እንደዚህ ሲቀር በሁሉም አንድ ሰንሰለት ሰራለሁ። ሁለቱን የሚቀጥሉትን ስቲቾች ሰልዬ በስሊፕ ስቲች አያይዛለሁ። እንዴ አሁንም 3 ሰንሰለቶች ከዛ በሁለቱ መጨረሻ ላይ በሁሉም ከዛ እንደዚህ መቀጠል ነው በተመሳሳይ። እንደዚህ ነው የሚሆኑት። እንደዚህ በጣም ነው የሚያምሩት። ዙሪያውን እጨርስና በተመሳሳይ ተመልሼ እመጣለሁ። መጨረሻ ላይ ደርሻለሁ። መጨረሻ ላይ እነዚህ ሁለቱን አሁንም ዘልዬ እዚህ ጋር የተነሳንበት ላይ አስገብቼ እንደዚህ አያይዛለሁ። ከዛ አንድ ሰንሰለት ሰርቼ እቆርጣለሁ። በጣም ቀላል ስራ አይደለ? አያምርም? እንደዚህ ጨርሰናል። ከኋላ እንደዚህ ነው። ይሄንን አስገባለሁ ወደ ውስጥ። በዚህ መልኩ ጨርሰናል። በሌላ ቪዲዮ እንገናኛለን። ትወዱታላችሁ። ይሄንን ደግሞ ሞክሩት።